ውድ የዩቲዩብ ቻናል ቤተሰቦች ኮምፒውተራችሁ ቢዚ ሆኖ እያስቸገራችሁ ካለ ይሄውና መፍትሄው። የዩቲዩብ ቻናልን ሰብስክራይብ በማድረግ እንዲጀምሩ አሳስባችኋለሁ። በጣም ወሳኝ የሆኑ ለምትጠቀሙት ኮምፒውተራችሁ በጣም ወሳኝ የሆኑ ሀሳቦችን ለማንሳት ነው። አጠር ባለ ነገር ግን በጣም በሚጠቅም ሁኔታ ወደ እናንተ ይቀርባለሁ። እስከ መጨረሻ ካዳመጣችሁ በጣም እንደሚታተርፉበት እርግጠኛ በመሆን ነው። ብዙዎች ይህንን ነገር ባለማወቅ አንደኛ ለጥገና ብለው ወጪ ያወጣሉ፣ ሁለተኛም ደግሞ አዲስ ለመግዛት ይገደዳሉ። ይሄንን ወጪ ለማስቀረት ያቀረብኩላችሁን ሐሳብ በደንብ ካዳመጣችሁ ያለምንም ወጪ ያለማንም ባለሙያ በራሳችሁ መወጣት ትችላላችሁ ማለት ነው። እንግዲህ ወደ ዋናው ሐሳብ እንግባ። አዲስ መግዛት ከመፈለጋችሁ በፊት እነዚህን 5 ነፃ መንገዶችን ሞክሩ። ምንም መሳሪያ አያስፈልግም። ይህንንም ለማድረግ እነዚህን ቀላል ግን ቁልፍ ተግባራትን መከተል ብቻ ነው። ተግባር 1 ማስነሻ ወይም ስታርታፕ መጫንና መክፈት፣ ከዚያም ታስክ ማናጀር የሚለውን መክፈት። ይህንንም ለማድረግ ኮንትሮል ፕላስ shift ፕላስ escape የሚለውን አንድ ላይ መጫን። ስታርታፕ ታብ ላይ የማያስፈልጉ ፕሮግራሞችን ዲዜብል ማድረግ። ቁልፍ 2 ላይ ወይም ተግባር 2 ላይ ስንሄድ ደግሞ ያን ካደረግን በኋላ ጊዜያዊ ፋይሎችን ማጥፋት ነው። ጊዜያዊ ፋይሎች እኛ በየዕለት ተግባራችን የምንከውናቸው ስራዎች ሪሰንት ብለው ይቀመጣሉ፣ እንደ ጊዜያዊ ፋይል ሆነው ይቀመጣሉ። እነዚህን ክሊር ማድረግ ያስፈልጋል። ይህንን ለማድረግም በፋይል ኤክስፕሎረር ላይ ሄደን የፐርሰንታይል ምልክትና ቴምፕ የሚለውን በመጻፍ ከዛ እንደገና ፐርሰንታይል ምልክት በመጻፍ ከዚያም የሚመጡ ሁሉንም ፋይሎች አንድ ላይ መምረጥ እና ማጥፋት። ተግባር 3 ላይ ስንሄድ የማይጠቅሙ ፕሮግራሞችን አንኢንስቶል ማድረግ ወይም ሶፍትዌሮችን የማንጠቀማቸው ለረጅም ጊዜ በፒሲያችን ውስጥ የሚቆዩ የማይጠቅሙት ማለት የኮምፒውተሩን አፕሊኬሽን ሶፍትዌር እንጂ ሲስተም ሶፍትዌር እንዳልሆነ እንደምትረዱኝ እርግጠኛ ነኝ። አፕሊኬሽን ሶፍትዌሮች ሆነው ማንጠቀማቸውን ሶፍትዌሮች አንኢንስቶል ማድረግ ወይም ማስወገድ ያስፈልጋል። ይህንንም ለማድረግ ወደ ኮንትሮል ፓኔል መሄድ፣ ከዛ ቀጥሎ በፓኔሉ ውስጥ አንኢንስቶል ፕሮግራም የሚለውን ጠቅ ማድረግ በሚያመጣቸው ፕሮግራም ዝርዝሮች ውስጥ የማይጠቅሙትን ሁሉ እኛ የምናውቃቸው የማንጠቀማቸውን ሁሉ አንኢንስቶል ማድረግ። ተግባር 4 ላይ ስንሄድ የሃርድ ድራይቭ ቦታ ነፃ ማድረግ ነው። ይህም ዲስክ ክሊንአፕ የሚባል በዊንዶውስ ውስጥ አለ። ካልሆነም ዴስክቶፕ ላይ ካሉት ፋይሎች የማይጠቅሙትን ማጥፋት፣ ሪሳይክል ቢን ኤምፒቲ ማድረግ፣ እንዲሁም ዶክመንት እና ዳውንሎድ ውስጥ ያሉ አላስፈላጊ ተጨማሪ ፋይሎችን ዲሌት ማድረግ ነው። እያንዳንዱን ከዴስክቶፕ እና ከየትኛውም ቦታ ላይ ዲሌት ስናደርግ ፋይሉ ወዴት ነው? ወደ ሪሳይክል ቢን ነው የሚሄደው። ሁሉንም ክሊንአፕ ካደረግን በኋላ መጨረሻ ላይ ነው ይሄኛውን ሪሳይክል ቢን ክሊንአፕ ወይም ኤምፒቲ ማድረግ ያለብን ማለት ነው። 5ኛ ተግባር ምንድነው? የኃይል ቅንብር ለውጥ ማድረግ ነው። ይህም ማለት በኮንትሮል ፓኔል ውስጥ ገብተን ፓወር ኦፕሽን የሚለውን እንመርጣለን። ከዚያም ከሚመጡት አማራጮች ሃይ ፐርፎርማንስ የሚለውን መምረጥ ብቻ። እነዚህን ከሞከራችሁም በኋላ አሪፍ ለውጥ ይመጣል ብዬ ተስፋ አደርጋለሁ። ብዙ ኮምፒውተሮች በዚህ ምክንያት ፍጥነታቸው ስለሚቀንስ ማለት ነው። ስለዚህ ፍጥነቱ ከትናንት የተሻለ ሆኖ ካልተገኘ የመጀመሪያው ፕሮግራም መቀየር ነው። ዊንዶውስ ኢንስቶል ማድረግ፣ ፎርማት አድርጎ እንደገና መጫን ማለት ነው። ከዛ ያን አድርጋችሁም ቀርፋፋ ሆኖ የሚያስቸግራችሁ ከሆነ ወደ ላስት ኦፕሽን እንሄዳለን። ያም ማለት ወይ ሃርድ ዲስክ እንቀይራለን ወይ ራም እንቀይራለን ወይም ራም አንሶ ከሆነ እንጨምራለን። በእነዚህ ውሳኔ ለማሄድ ግን እነዚህን 5ቱን ስቴፕ ቼክ እናደርጋለን። ከዛ ቀጥሎ ያለው ላይ ፕሮግራም እንቀይርለታለን። ከዛ በኋላ በእነዚህ ነገሮች ላይ መሻሻል ከሌለው የመጨረሻ ቻንሳችን ሃርድ ዲስክ ወይም ራም ለውጥ ማድረግ ነው። ስለዚህ ይህን ማድረግ ያስፈልጋል ወጪ ከማውጣታችን በፊት ማለት ነው። ላይክ፣ ሰብስክራይብ ማድረግን አይርሱ። ስለ ትብብሮ አመሰግናለሁ።